ባለቤቴ በፊት የሚስት ዋጋ አይሰጠኝም ነበር እንደ ሚስትም አያየኝም ነበር እቤት ውስጥ እኔ የምሰራው ሁሉ ነገር እንደውድቅ አድርጎ ነበር የሚገምተው አሁን ግን ባጭር ጊዜ ውስጥ ወጥቼ ቤቱን ጥዬለት ከወጣ በኋላ ብዙ ግንዛቤዎች አግኝቷል ያው ፍርድ ቤቱ ትምህርት ቤት ነው የሆነኝ እኔ ምክንያቱም ለባለቤቴ ዋጋ አልሰጣትም ነበር ቤት ውስጥ ለምታደርገው ነገር ለልጆቼ ለኔ ለትዳራችን መቃናት እስቲል እኔ ወደ ስራ እንኳን ሲሄድ ደምቄ እንዲሄድ ስታደርገው ለነበረው ነገር ምንም አይነት ዋጋ አልሰጣትም ነበር ምንም መስሎ አይታየኝም ነበር ቦታ አልነበረኝም ሴት የቤት ምሰሶ እንደሆነች ካለሷ እንደማይቆም የቤት ውስጥ ስራ ምን ያህል ከባድ እንደሆነ ስለተረዳኝ አሁን ወደ ትዳሬን እንድመለስ ያደረገኝ ግንዛቤው ስለገባኝ ነው እውነት ለመናገር ይሄንን ያወኩት በእነዚህ ሁለት ወራቶች ውስጥ ነው ምክንያቱም ስራውዬ እንኳን ወደ ቤት ስገባ ጨለማ ቤት ባዶ ቤት ነበር የሚጠብቀኝ እሷ እዛ እናቷ ጋር በነበረችበት ጊዜ ማለት ነው ያው ካፈርኩ አይመልሰኝ ብዬ እንጂ በድፍረት ክርክር ውስጥ የገባሁት መጀመሪያውኑ ጥቅሟ ገብቶኝ ነበር ዋጋዋ ገብቶኝ ነበር ምን ያህል ዋጋ እንደሰጠኝ እንደተረዳኝ ስላወኩኝ አመሰግናለሁ ክብር ፍርድ ቤቱንም አመሰግናለሁ ወደ ትዳሬ ስለመለሰኝ ሽማግሌዎቹንም እንደዚሁ አመሰግናለሁ ለማንኛውም ግን ፍርድ ቤቱ እኔንም አስተምሮ ወደ ሽማግሌዎችም ልኮ ከሽማግሌዎችም ጋር እርቅ እንድንፈጥር አድርጎ እሷንም እናቷንም ይቅርታ ጠይቄ ወደ ትዳሬ ወደ ጎጆዬ ወደ ኑሮዬ እንድመለስ ስላደረጉኝ በጣም አሪፍ ነው በጣም አመሰግናለሁ የተከበረውንም ፍርድ ቤት አመሰግናለሁ በጣም ደስ የሚል ጊዜ ነበርኝ የነበረው አመሰግናለሁ